አህለን ወሰህለን እንኳን ደህና መጣሽ። ዘንጠሻል። አዎ ማሻአላህ ተባረከላ። የኔና ሁንሽ እውነት ማለት ነው። ዛሬ ሰርፕራይዙ ደግሞ ትወጂዋለሽ። ሀቂቃተን ገምች እስኪ ግን እንግዶች እኮ ግን ነው ታውቁ ፈልጊያለሽ። ሀገርሽ ልጆች ናቸው። ብቂያቸው ሳሚኝ እንጂ ታዲያ ማለት እንደዚህ ሆነሽ አላህ አንቺ ስር አለኝ ማለት ነው። አሁን ወደ አዘጋጀሁልሽ ሰርፕራይዝ ነው የምልሽ። እሺ እሺ በይ ታሊ። በእርግጥ ይሄ ብርቅሽ አይደለም፣ ግን ሌላ ነው በጣም በቃ ሌላ። እጅልሲ ቁጭ በይ። ዛሬ እንትን እንዳረቦቹ ገድፍ ብለሽ ተቀመጭ። ሰላም አለይኩም ውዶችዬ፣ እንዴት ናችሁ? ደህና ናችሁ? እኔ ሰላም ነኝ። ዛሬ በጣም ነው የከፋኝ እውነት ለመናገር ማለት ነው። እና ማሚን ታውቋታላችኋ? ማሚ ብዬ ነው የምጠራት እኔ። አብራኝ የምትሰራ ጓደኛዬ ማለት ነው። ከ2 አመት ከምናምን ቆይታ በኋላ ልንለያይ ነው። እና ሳትሄድ እኔ ደግሞ በቃ በመዳም ኩሽና ነው እኛ ብዙ ጊዜ ደስ የሚል ጊዜ ስናሳልፍ የነበረው ታውቃላችሁ። እሷ የምትሰራው ወንድሙ ቤት ነው፣ እኔ የምሰራው እንደዚሁ ወንድማማቾች ቤት ነበር የምሰራው። ግን ቢሆንም እንገናኛለን አብረን ነው በቃ 2 አመት ከምናምን አብረን ደስ የሚል ጊዜ ቆይተናልና እና አረቦች ያው እነሱ እስከሚፈልጉት ጊዜ እንጂ እነሱ ጋር የምንኖረው ያው ሰው ቤት የሰው ነው ታውቃላችሁ። እና ስራዋ እንዳጋጣሚ ሆኖ አንፈልግም አሏት እላችኋለሁ። እና ከመሄዷ በፊት እኔ ደግሞ አቅሜ በሚችለው ብጋ ላይ ሂጄ ምናምን በቃ የሆነ ደስ የሚል ማለት በቃ በአቅሜ ሂጄ ሽኝት ላደርግላት ነው። አሁን የኬክና አምባሻ ጋግራለሁ፣ ቡና ምናምን አፍልቼ ሰርፕራይዝ አደርጋታለሁ ማለት ነው። እና ወዶችዬ አምባሻውን ለመስራት አሁን እዚህ ግብአት በነገራችን ላይ ዱቄት ነፍቼዋለሁኝ። ከዛ እሾህ 1 ማንኪያ አድርጌያለሁ። እንግዲህ አምናት እንትን ለማለት ብስሚላ 3 ማንኪያ የሾርባ ማንኪያ ስኳር ነው። እንዲሁም ጨው አደርጋለሁኝ 1 ሻይ ማንኪያ። ከዛ እዚህ ጋር እንደምታዩት ለብ ያለ ውሃ ብስሚላ። ወተት ደግሞ ፓውደሩን፣ በመቀጠል ፒክን ፓውደር አደርጋለሁ ማለት ነው። እውነት ለመናገር በጣም የተሰማኝ ወላሂ ላዚም እኔ እናት እንለያያለን ብዬ ንቀና ስገው አላውቅም። ምን ታረጉታላችሁ? የሰው ቤት የሰው ነው። አልሐምዱሊላህ ለኩል ያህል አላህ ደህና ስራ ይስጣት። በዛ አጋጣሚ ፕሊስ ደህና ስራ የምታውቁ ጅዳ ላይ እንድትነግሩኝ እሺ ወዶችዬ። አማናሽ ኮሜንት ማን በውስጥ ኢንቦክስ ላይ ጻፉልኝ ደህና ስራ። ሌላኛው ጥቁር አዝሙድ አደርግበታለሁ። እንደዚህ አለማድረግም ትችላላችሁ። ሰው መሰናበት ግን እናንተ ወላሂ እንዴት ይደብራል፣ እንዴት ያስጠላል። ሱብሃንአላህ እኔ እንጃ በቃ አንድ ላይ በቃ ደስ የሚል ጊዜ ነው ያሳለፍነው። ያቀተን ኢንሻአላህ ደህና ስራ ይስጣት። ያ ረብ እንደው ደህናውን ስራ ወላሂ ሱብሃንአላህ ያለ ቢጭ ምንም ስራ የለም። ብቻ በዚህ መልኩ አጠናቀናል። አሁን ወደ ቀጣይ እና ወዶችዬ እዚህ ጋር 1 ካሮት አንጥቻለሁኝ። እዚህ 3 እንቁላል አዘጋጅቻለሁኝ። እዚህ ጋር ደግሞ የተነፋ ዱቄት ዝግጁ ሆነ አስቀምጫለሁ ማለት ነው። አሁን ምን ልንሰራ ነው? እስከ መጨረሻው አብራችሁን ተከታተሉ። ወላሂ እና ወዶቼ እዚህ ጋር ካሮቱን እንግዲህ ፈቅፍቄዋለሁ። አሁን እንቁላሉን ወደ ጁስ መፍጫው እንተናለን። ከዛ በኋላ ስኳር ብስሚላ። ይሄ ምን ልንሰራ ነው ብላችሁ የምትባጠፉ እንደምትመለከቱት በዚህ። ከዛ በመቀጠል አሁን ደግሞ 1 ማንኪያ ቫኒላ ጨምራለሁ እንደምትመለከቱት ብስሚላ። በመቀጠል ከዛ እዚህ ጋር ዘይት አዘጋጅቻለሁ። እኔ በአንድ እቃ ነው በነገራችን ላይ ስኳሩን ሁሉንም የሚለቀው ብስሚላ። አሁን እንፈጨዋለን ሶስቱን። ከዛ እንቁላሉን እዛ እየፈጨን ደግሞ ኦቨናችንን እንትን ማለት ነው ከታለብን ማለት ነው። እዚህ ጋር ከታይ ማለት ነው በ120 ሐራራ በ120 ዲግሪ ሙቀት ላይ እናደርገዋለን። እዚህ ጋር አምባሻችን እንትን እያለ ነው እንደምትመለከቱት እንግዲህ ካሮቱን፣ እንቁላል ሁሉ ነገር ባንድ አድርጌ በደንብ ፈጭቻለሁ። በመቀጠል እዚህ ጋር ያዘጋጀሁት ዱቄት አለኝ ሁሉንም አደርገዋለሁ። በመቀጠል ቀስ እያልኩኝ እንደዚህ ዱቄቱንና የፈጨሁትን እንትኑን እንደዚህ አዋህደዋለሁ ማለት ነው። ዱቄቱን እንዲጠፋ ብስሚላ። 1 ማንኪያ ቤኪንግ ፓውደር አደርጋለሁ። ያው እንደምትመለከቱኝ 1 ማንኪያ ቤኪንግ ፓውደር አድርጌያለሁ። የሻይ ማንኪያ ነው ግን እሺ፣ እኔ በትንሿ ስለሆነ የምሰራው ብዬ ነው። በትልቁ ስንያ ከሆነ እናንተ ትልቁ ማንኪያ ታደርጋላችሁ ማለት ነው። አሁን እንደዚህ ሚክስ እናደርገዋለን። እንግዲህ ወዶቼ እርድ አድርጌበት እንዳይመስላችሁ። ይሄ ካሮቱ ነው እንደዚህ እንትን ያስመስለው እና እንቁላሉ በዚህ መልኩ በደንብ አድርጌ አቀላቅየዋለሁ። ዱቄቱ ጠፍቶልና አሁን እዚህ ጋር መጋገሪያው አለኝ ብስሚላ ዘይት። ከዛ በመቀቢያው እንደዚህ ሁሉንም ጥጉንም እቀባዋለሁኝ ወዶቼ። ወደ መጋገሪያው ገልብጠናል። አሁን እናነሳና በዚህ መልኩ ጨርሰናል። አሁን ኦቨናችን ውስጥ ከማስገባታችን በፊት እንደዚህ እናነሳና ቀስ አድርገን ዘጥ እናደርገዋለን፣ ንፋስ እንዲወጣልን ማለት ነው። ከዛ እንደዚህ ነው ጥርቅ አድርገን ወዶቼ ዳይ ወደ ቢስሚላህ አርህማን ራሂም አስገብተነዋል። ሙቋል በ120 ዲግሪ ከታች ማለት ነው። እንትን ብለናል። መልካም ቆይታ ይሁንልሽ። ከዛ ቡናችንን እንጣ። አሁን እዚህ ጋር ገሃዋ አረቢ ነው ቡና፣ የኢትዮጵያ ቡና አልቆብናል። ስለዚህ ብስሚላህ በቀና ለኔና ለሷ ብቻ ስለሆነ ወተት ፓውደሩ ቡናው ላይ ትንሽ ነጣ እንዲል ማለት ነውና ከዛ ውሃችንን የፈላ ውሃችንን እንጨምራለን። መላመድ ክፉ ነው እውነት። እዚህ ጋር እንደምትመለከቱት ቡናችንን ከጣድን በኋላ ያው እየረሳሁት በመካከል ካሜራ መቅረጤን ቪዲዮ መስራቴን እየረሳሁት ሊጣችን ኩፍ ብሎልናል። ከዛ እንደዚህ ጠፍጥፈ ነው ሳህን ላይ ማለት ነው። በመጥበሻ ነው የምሰራው በነገራችን ላይ። አሁን በቢላዋ እንደምትመለከቱት እዚህ ጋር እንትን እያልኩት ነው። ከዛ በመጥበሻችን
ነው የምንሰራው። ቆንጆ አምባሻ ነው የሚሆነው። በነገራችን ላይ እስከ መጨረሻው ተከታተሉ፣ ትወዱታላችሁ። ዋው የሆነ አምባሻ ሆኖልናል። አልሐምዱሊላህ። አሁን እንትን እያልነው ነው ማለት ነው። ቅርጽ አወጣለታለሁኝ። ከዛ በቢላዋ እንደዚህ እንትን ካልኩ በኋላ አሁን ደግሞ በማንኪያ እንደዚህ እንደምትመለከቱት ቅድስ እንዳላችሁ ማለት ነው። መልክ ስጠኝ እንጂ ሙያ ከጎረቤት ይባል ነበር ድሮ ማለት ነው። እናቶቻችን እንደዛ ይሉ ነበረ። ለማንኛውም እንደዚህ በዚህ መልኩ እንትን ብየዋለሁኝ። ዋው ያምራል። እውነት ለመናገር እስከ መጨረሻው ተከታተሉት። በስሎ ሲወጣ ደግሞ ያሰላም ነው እና ማሚም ደግሞ ወደዋለሽ። በነገራችን ላይ እንዴት አድርገሽ ነው እስከምትል ድረስ ከመጨረሻው ተከታተሉ። የማሚንም ድምጽ በመካከል አስገባላችኋለሁ። የነቢ ማዲያ ማይናድ ማናት ላይ ሙንታ ያሰላም የምር ወደሽው እንዴት አድርገሽ ነው ያወጣሽው? እንደማንኛውም ነው ያወጣሁት። ማሻአላህ ነው። እና የመጥበሻ አምባሻ ነው ጋይስ፣ ሞክሩት። እና በጣም ቆንጆ ነው። ማሚ መስክራልኛል የማዕጀናቴ ምርጥ እንደሆነ። ከዛ በቅቤ በጣም ይጣፍጣል ጋይስ። ቢስሚላህ የነቢ ማዲያ ማይናድ ብላለች እህታችን፣ አንዷ እህታችን። እና ወዶችዬ እንግዲህ እንደተመለከታችሁት ቪዲዮ ላይ አምባሻውንም በላን ጠጣን፣ አልሐምዱሊላህ። ከዛ እዚህ ጋር ደግሞ ቡናችንና ኬካችንን ልንበላ ነው ማለት ነው። ሞክሩ፣ ትወዱታላችሁ። በዛ አጋጣሚ ደግሞ ዩቲዩብ ቻናሌን ሰብስክራይብ አድርጉኝ፣ ሰወዳችሁ ማለት ነው። ፕሊዝ ሰብስክራይብ አድርጉኝ። መረቀችኝ፣ በረካ ሁኝ፣ ያሰብሽው ይሳካልሽ ተባልኩ እና እኔም አሚን አልኩኝ እላችኋለሁ። ባይ። በሳቅ በጫወታ በደስታ ባዘን ባለፉት ዓመታት ስንቱን አሳለፍን። ስንት ደስታየን ስንታየን መከራ ሲፈራረቁብን በተራ በተራ አልፎ ስራ ሲተኩ ቀናቶ ዳለፉ ተረሱ እነዚያ ጊዜያቶች ስንት ደስታየን ስንታየን መከራ ሲፈራ